እሺ ፋሚሊ ዛሬም እንደተለመደው አሪፍ የሆነ ቪዲዮ ይዤላችሁ መጥቻለሁ። ይህ ቪዲዮ የሚያተኩረው ጋምብል ስናደርግ በምን አይነት መንገድ አድርገን እንዴት ትርፋማ መሆን እንችላለን የሚሉትን ነው የማሳያችሁ። እንዴት ትርፋማ ልንሆን እንችላለን፣ እንዴት ብቁ ሆነን እዚህ ፕላትፎርም ላይ በጋምብል ብቻ ሳንከስር አሪፍ ትርፍ ልናገኝ እንችላለን የሚለውን ነው የማሳያችሁ። ብዙዎቻችን የታወቀ ነው ኮይን እንገዛለን፣ የተለያዩ ኮይኖችን ገዝተን ነገር ግን እኛ ጋር እየሆነ ያለው ወዲያውኑ በሰከንዳቶች አስበልተነው እንደገና ሌላ ኮይን እየገዛን ያለነው። ነገር ግን እንደዛ ሳናደርግ እዚህ ፕላትፎርም ላይ አንዴ በገዛነው ኮይን ብዙ ጊዜ እንዴት መቆየት እንችላለን የሚለውን የማሳያችሁ። እነዚህን 7 የጋምብል ቴክኒኮች ከተጠቀማችሁና በተለይ ደግሞ 7ኛዋን ሁልጊዜ ክሊር ካሽ አርጋችሁ የምትገቡ ከሆነ እዚህ ፕላትፎርም ላይ አሪፍ ጋምብለር መሆን ትችላላችሁ። ኮይናችሁን ሳትከስሩ በብዛት ማጠራቀምና በብዛት መሰብሰብ ትችላላችሁ ማለት ነው። አቃለው ብዙ ጊዜ ይሆናል ከጠፋውባችሁ ቪዲዮ በዩቲዩብ መስራት ካቆምኩኝ 3-4 ወሮችን አስቆጥሬያለሁ እና ይህ ቪዲዮ ቫይራል ሊወጣ ስለማይችል እናንተ የምትችሉትን ያክል ላይክ ሼር በማድረግ እስከ መጨረሻው ተከታተሉኝ። ይህ ቪዲዮ እናንተ ላይክ ሼር እስካደረጋችሁ ድረስ ቫይራል የማይወጣበት ምንም አይነት ምክንያት የለውም። ስለዚህ ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ አድርጉት፣ ቪዲዮን ላይክ በማድረግ እስከ መጨረሻው ተከታተሉኝ። ይህን ቪዲዮ ላይክ እያደረጋችሁ ቫይራል እንዲሆን አድርጉት። በቀጣይ አሪፍ ቪዲዮዎችን እንደምሰራላችሁ አትጠራጠሩ። ቀጥታ ወደ 7ቱ ስቴፖች የምንገባ ይሆናል። ከ7ቱ ትምህርቶች የመጀመሪያ ብዬ ያስቀመጥኩላችሁ አንደኛው ሰዓታቸውን ለይቶ ማወቅ፣ ጋምብል የምንጫወትበትን ሰዓት ለይተን ማወቅ ማለት ነው። ይህም ማለት 2 አይነት ሰዓቶች አሉ። በጣም አሪፍ የሚሰጡበት ሰዓት ከምሽቱ 3 ሰዓት ተኩል በኋላ ሲሆን ጋምብል አሪፍ የሚሰጥበት ሰዓት ነውና በዛ ሰዓት ሁላችንም ጠብቀን ልንሰራ ይገባል፣ ወይም ደግሞ በዛ ሰዓት ጋምብል ማድረግ አለብን። ጋምብል ስናደርግ እንዴት እንደምናደርግ ደግሞ በቀጣዩ ስቴፕ የምነግራችሁ ይሆናል። ማታ ማታ አንደኛው ሰዓት ሲሆን ሁለተኛው ሰዓት ደግሞ ቀን ከ7 ሰዓት እና ከ8 ሰዓት በኋላ የምናደርጋቸው የጋምብል አይነቶች በጣም ትርፋማና ውጤታማ ያደርጉናል። እነዚህን 2 ሰዓቶች በደንብ ልትጠባበቋቸው ይገባል። ሁለተኛ ስቴፕ ብዬ ያስቀመጥኩላችሁ ደግሞ አለመደረብ። አለመደረብ ማለት ምን ማለት ነው የሚለውን ስናይ ሌላ ሰው እየገነበለ ከሆነ እናንተ ያን ሰው ደርባችሁ የምትገነብሉ ከሆነ ወይ እናንተን የምትበሉት ወይ ያ ሰው ነው የሚበላው። አሪፍ ኔትወርክ ካሌላችሁ እናንተ ትበላላችሁ፣ ያኛው ሰው ከናንተ በተሻለ መንገድ ያገኛል ማለት ነው። ነገር ግን የናንተ አሪፍ ኔትወርክ ከሆነ በዛ ሰው ብትደርቡበት መብላታችሁ አይቀርም። ያን ሰው በልቶ ወደ እናንተ ነውና የሚሰጣችሁ። ሁለተኛ ብዬ ያስቀመጥኩላችሁ አለመደረብ ነው። ሰው ሲገነብል እናንተም መገንበል የለባችሁ ማለት ነው። ሰው ሲገነብል እናንተ አርፋችሁ፣ ነገር ግን ያ ሰው ከገነበለ በኋላ የምትገነብሉ ከሆነ በጣም አሪፍ ይሰጣችኋል። እዚሽ ጋር አንድ ቴክኒክ ልንገራችሁና የሆነ ሰው ጋምብል ሲያደርግ ዝም ብሎ ሲበላው ካቆመ እናንተ በዛሽ ሰዓት ብትቀጥሉ የተሻለ ዊን የምታገኙት፣ ማንንም ያላገኘውን ዊን እናንተ ታገኛላችሁ። ምክንያቱም ያን ሰው በልቶ ወደ እናንተ ነውና የሚገለብጠው። ይሄኛው አሪፍ የሆነ ዘዴ ነው፣ ተጠቀሙበት። ብዙ ሰዓት ኮይናቸው ሲያልቅባቸው ዝም ይላሉ። በዛ ሰዓት እናንተ ገብታችሁ 1-2 ብትገነብሉ በጣም ሱፐር ዊኖችን ዊን ማድረግ ትችላላችሁ ማለት ነው። ሁለተኛው አለመደረብ ሲሆን፣ ሶስተኛው ደግሞ ጋምብል አርገን ለኛ ከሰጠን ወይም ጋምብል አርገን ሲሰጠን ወዲያውኑ ማስመለጥ መቻል አለብን። ይህም ማለት 5000 ይዘን ገብተን ከሆነ 10000 ካደረስ 5000 ለራሳችን ጊፍት መስጠት፣ ወይም ደግሞ 5000 ይዘን ገብተን እኛ 15000 እና 20000 ከደረስ ለራሳችን የተወሰነ ጊፍት እየሰጠን ማስመለጥ፣ ዋናውን ማንሳት አለብን። ይህን የምናደርግ ከሆነ በመሃል የሆነ ክፍተት ስለምንፈጥር ፕላትፎርሙ በረሳን ሰዓት ተመልሰን ገብተን ጋምብል አድርገን ዊን ማድረግ እንችላለን ማለት ነው። ሶስተኛው ሲሰጠን ማስመለጥ የሚለው ሲሆን፣ አራተኛው ደግሞ በፍጥነት ወይም በዝግታ መጫወት። ይህም ትልቅ የሆነ ጋምብል ላይ ትልቅ የሆነ ቴክኒክ ነው። ይህም ማለት እኛ ጋምብል ስናደርግ በዝግታ የምናደርግ ከሆነ ነገር ግን ጋምብሉ እኛ ላይ ምንም አይነት ስጦታን ያልሰጠን ከሆነ አቁመን እንደገና በስፒድ መቀጠል አለብን። ይህ ማለት በተግባር ላሳያችሁ። ላኪ ላይ ካደረጋችሁ በኋላ ኦል የሚለውን ነክታችሁ እንደምታዩት ብዙ ሰዓት ብንጫወት የሚመከረው ሎሊፖፕ ላይ ነው።
እና የተለያዩት ላይ የምትጫወቱ ከሆነ ከፍተኛ በሆነ መደብ ነው መጫወት ያለባችሁ። ሎሊፖፕ ላይ አድርገን እንደዛውም እዚህ ጋር ሴንድ ብለን በምንጫን ሰዓት ወደ ሰዎቹ መበተን ይጀምራል። በዚህ መልኩ ሲበተን እናንተ እዚህ ጋር ኮምቦ የምትለዋን በተመሳሳይ ሰከንዳቶች የምትነኩ ከሆነ ይሄ ምን ይባላል? በዝግታ መጫወት ይባላል። አሁን እኔ የተጫወኩት ያለው በዝግታ ይባላል። በዚህ መልኩ ስትጫወቱ ሱፐር ዊኖችን ካልሰጣችሁ ታቆማላችሁ። በዚህ መልኩ ምንም ካልሰጣችሁ ታቆማላችሁ፣ ወይም ደግሞ ሳታቆሙ እዛው መቀጠል ትችላላችሁ። ስፒድ ላይ አድርጋችሁ በዚህ መልኩ መቀጠል ትችላላችሁ። በዚህ መልኩ ስትቀጥሉ ላይሰጣችሁ ይችላል። ካልሰጣችሁ አቁማችሁ ያን ሰዓት አልፋችሁ የተሻለ ሰዓት ፈልጋችሁ መጫወት አለባችሁ፣ ወይም ትንሽ ተረጋግታችሁ ነው መጫወት ያለባችሁ። እንደዛ ስታደርጉ አሪፍ ዊኖችን ማግኘት ትችላላችሁ ማለት ነው። እዚህ ፕላትፎርም ላይ ሁላችሁም እነዚህን ዘዴዎች ልትጠቀሟቸው ይገባል። እና አራተኛ ብዬ ያስቀመጥኩላችሁ በዝግታ ወይም በፍጥነት መጠቀም የሚለውን ነው፣ ወይም መጫወት የሚለውን ነው ያስቀመጥኩላችሁ። አምስተኛ ላይ ሲሆን ደግሞ በአንድ አልሰጥ ካለ ከፍ አድርገን መጫወት። በአንድ አልሰጥ ካለ ከፍ አድርገን መጫወት። ይህ ማለት ይህንንም በተግባር ላሳያችሁ። እንደዛው ሎሊፖፕ ላይ አድርጋችሁ እዚህ ጋር ኦንላይን ካደረጋችሁ በኋላ ከታች እንደምታዩት እዚህ ጋር እንደምታዩት አንድ ቁጥር ነው ያለችው። እሷ ጋር ቀስቷን እንነካና ወደ 10 ወደ 33 መቀየር አለብን ማለት ነው። ማሳደግ ማለት ይሄን ነው። እዚህ ጋር ካሉት ቁጥሮች አንዳቸው ላይ ከፍተኛው ላይ እናደርግና ለምሳሌ 10 ቁጥር ላይ አድርገን ጋምብል ማድረግ። በዚህ ሰዓት የዊን አይነት ማየት እንችላለን። እንደምትመለከቱት በዚህ መልኩ ዊን እያደረጋችሁ መሄድ ትችላላችሁ። በጣም ነው ዊን የምታደርጉት። ነገር ግን በዝግታ ወይም ደግሞ እናንተ መጠቀም ያለባችሁ በስፒድ ነው፣ ምንም ነገር ላይ ቢሆን ማለት ነው። ነገር ግን ኔትወርካችሁ አሪፍ ካልሆነ ምንም ላይሰጣችሁ ስለሚችል እዚህ ዊን ላይ ልታገኙ አትችሉም ማለት ነው። እንደዚሁም በ10 በ15 ወይም እንደዛውም በ10 በ33 የምታደርጉ ከሆነ ምንም አይነት ዊን ልታገኙ ስለማትችሉ የጋምብል አይነቱን እየቀያየራችሁ ነው መጫወት ያለባችሁ። እዚህ ፕላትፎርም ላይ በአንድ አልሰጥም ካለ ከ1 ወደ 10 ከ10 ወደ 33 ከ33 ደግሞ ወደ 77 ከፍ እያደረጋችሁ መሄድ ይኖርባችኋል። የዛን ሰዓት አሪፍ ዊኖችን ማግኘት ትችላላችሁ ማለት ነው። ስድስተኛው ላይ ደግሞ የማስቀምጥላችሁና አሪፍ ዊን ታደርጉበታላችሁ ብዬ ያሰብኩት ሰው ነጥሎ መጫወት። ይሄ ማለት ኔትወርክ ያላቸውና የሌላቸውን ሰዎች የምትለዩበትና እንደዛውም ብዙ ሳትከስሩ ብዙ የምታተርፉበት ነገር ቢኖር ሰው ነጥሎ መጫወት። ሰው ነጥሎ መጫወት ሲባል ራሳችሁም ላይ ሊሆን ይችላል፣ ብቻችሁ ላይ መጫወት ትልቅ የሆነ አድቫንቴጅ አለው እናንተ ዊን ለማድረግ። እንደዛውም ራሳችሁ ላይ አሪፍ ኔትወርክ የለኝም ካላችሁ ካለው ከ25 ሰው አንዱን በመምረጥ እነሱ ላይ ጋምብል ብታደርጉ፣ ነገር ግን ጋምብል ስታደርጉ ደግሞ እዛ ጋር እናንተ ማድረግ ያለባችሁ በ10 በ33 ከፍ አድርጋችሁ ነው እንጂ በአንድ አይደለም። ይህ ማለት ለምሳሌ እዚህ ጋር እንደምትመለከቱት 5 ቁጥር ላይ ጄሪና የምትላለች እሷን ነክቻት በዚህ መልኩ ሴንድ ጊፍት ላለው ሴንድ ጊፍት ካልኩ በኋላ ላኪ ላይ አስገብቼ በአንድ የምገነብል ከሆነ እንደምትመለከቱት በአንድ የምገነብል ከሆነ የምንም አይነት ዊን አይሰጠኝም። ምንም አይነት ዊን ላገኝ አልችልም ማለት ነው። ነገር ግን ይህን አንዳንዱን ትቼ እንደምታዩት እዚህ ጋር ወደ 10 ቀይሬው በ10 ብጫወት እሷ ላይ ያን ያክልም ሉስ አላደርግም፣ እንዳለ ዊን እያደረግኩ ነው የሚመጣው ማለት ነው። ምንም አይነት የምበላው ኮይን አይኖርም። እንደዛውም የሚሰጠኝ በጣም ከፍ አድርጎ ይሆናል ማለት ነው። ስለዚህ ሰው ነጥሎ መጫወት ትልቅ የሆነ የዊን ሲስተም ነው ማለት ነው። አንድ ሰው ላይ ሳይሆን 2 ሰው ላይ 3 ሰው ላይ ያደረጋችሁ በ10 ብትጫወቱ እንደምትመለከቱት ሱፐር ዊኖችን ማግኘት ትችላላችሁ ማለት ነው። ሰባተኛና በጣም ዋነኛው በጣም አስፈላጊ የሆነው ስቴፕ ይህኛው ስቴፕ ይሆናል። ይህን ስቴፕ ካስተካከላችሁ ሁላችሁም ጋምብል ላይ ትርፋማ መሆን ትችላላችሁ። ልጆቻችሁም ብዙ አይበሉም። ይችኛውም የመጨረሻው ስቴፕ የት ነው የምናገኛት? ካለንበት ቤት ወተን ሲቲንግ ላይ ነው የምንገባው። እንዴት እንደምንገባ ላሳያችሁ። ሚ የምትለው ላይ ከገባን በኋላ እዚህ ጋር ሚ የምትለው ላይ ከገባን በኋላ
ከላይ እዚህ ጋር የሴቲንግ ምልክት አለች። ሴቲንግ የምትለዋ ላይ አንድ ጊዜ እንገባለን። ሴቲንግ የምትለዋ ላይ ስንገባ በዚህ መልኩ ያመጣልናል። ልክ በዚህ መልኩ ሲያመጣልን እንደምታዩት እዚህ ጋር ክሊር ካሽ የምትላለች እዚህ ጋር ደግሞ እንደምትመለከቱት የሆነ ያክል ሜጋባይት ያሳየናል። ይህኛው ማለት ኔትወርካችን የተጠቀምነው ነው። ሁልጊዜ እዚህ ጋር እየገባን ሪፍሬሽ ማድረግ አለብን፣ ወይም ክሊር ካሽ እያደረግን ኔትወርካችንን ማጽዳት አለብን። ይህን ስናጸዳው ፕላትፎርሙ ላይ ትንሽ ስልካችን መጨናነቅ ያመጣል። ነገር ግን ስልካችን በጣም ጠንካራ የሆነ ስትሮንግ የሆነ ኔትወርክ ይኖረዋል። በዛ ኔትወርክ ተጠቅመን አሪፍ ዊኖችን ማግኘት እንችላለን። በየጊዜው እየገባን እዚህ ጋር ሪፍሬሽ ማድረጋችንን መርሳት የለብንም። ሪፍሬሽ ካላደረግነው ብዙ ሰዓት ስልካችንን ያጨናንቀውና ኔትወርኩ ምንም አይነት ዊን ላናገኝ እንችላለን። ነገር ግን ሪፍሬሽ የምናደርግ ከሆነ አብዛኞቻችን ሳንበላ እዚህ ፕላትፎርም ላይ ብቁ መሆን እንችላለን። እንደምታዩት እኔ ሁልጊዜ ሪፍሬሽ ስለማደርገው በጣም ትንሽ ሜጋባይት ነው። እናንተ በሺህ ቤት የሚቆጠር ሜጋባይት ሊሆን ስለሚችል ሁልጊዜ እዚህ ጋር እየገባችሁ ሪፍሬሽ ማድረግ አለባችሁ። ሪፍሬሽ ለማድረግ አንድ ጊዜ ክሊር ካሽ የምትሏን ትነኩና እንደዚህ ሲያመጣላችሁ ሹር የምትሏን አንዴ ትነኳታላችሁ። ሹር የምትሏን ስትነኩ በዚህ መልኩ ሪፍሬሽ ያደርግላችኋል። እንደምታዩት 70 ምናምን ሜጋባይት የነበረው አሁን 00 ኬቢ ሆኖ ቀርቷል ማለት ነው። ስለዚህ በዚህ መልኩ ክሊር ካሽ እያደረጋችሁ ፕላትፎርሙ ላይ መጠቀም ትችላላችሁ። የዛሬው ትምህርታችን ይህን ይመስላል። በቀጣይ እንዴት ሀላ ፕላትፎርም ላይ ሪቻርጅ እንደምታደርጉ በቀላሉ $10 ጀምሮ እስከምትፈልጉበት ያክል ዶላር እንዴት ሪቻርጅ እንደምታደርጉ አሪፍ ቪዲዮ ይዤላችሁ እመጣለሁ። እናንተ ስለምትፈልጉት ቪዲዮ ደግሞ ከዛሬ በኋላ ኮሜንት ላይ የተጠየቁትን ሁሉ ቪዲዮ ሰርቼ የማቀርብ ስለሆነ ኮሜንት ላይ መጠየቅ ትችላላችሁ። ከዛ በተረፈ ይህን ቪዲዮ ሁላችሁም ላይክ ማድረጋችሁን እንዳትረሱ። መልካም እድል። ኮሜንት ላይ የምትፈልጉትን ነገር መጠየቅ ትችላላችሁ። በቀጣይ ቪዲዮ እስክንገናኝ መልካም ቆይታ ይሁንላችሁ። ቻው።